የዶሮ መጽሐፍ የተደረሰው በሐዋርያት ነው። ውሸታሞች ናቸው። ጳጳሱ ውሸታም ነው፣ ዲያቆኑ ውሸታም ነው። ይሄ መጽሐፍ የኢየሱስን መከራ የሚናገር ድነት የተፈጸመው በማርያም ነው የሚል ራሱ ግብረ ሕማማት መጽሐፉ ሙሉን የሚያወራው የውሸት ድርሰት እንደሆነ ግልጽ ነው ማለት ነው። የዓለም መድኃኒት ማን ነው ተብሎ በሰሙነ ሕማማት የሚከበረው ክርስቶስ አይደል? ክርስቶስ በሚውልበት ክርስቶስ ይከበራል በተባለበት ስፍራ ላይ ማርያም የዓለም መድኃኒት ናት ተብሎ ተነግሮላታል። ይሄስ እንዴት ነው የሚሄደው? ዝም ብለው አባቶቻችን ያቆዩት አባቶቻችን ጣዖት ካቆዩ ጣዖት ማምለክ አለብኝ እኔ? የኔ ጭንቅላት ለምን ተፈጠረ? በጭራሽ ያንንማ ተከትለው ጣዖት ማምለክ የለቦትም። አላህም በቁርአን ምን ይላል? አወለው ካኑ አባኡሁም ላ ያዕቂሉነ ሸይአን ወላ የህተዱን ይላል። አባቶቻቸው ባያስተነትኑም ባያስተውሉም ዝም ብለው በጭፍን ይከተሏቸዋልን ይላል። አዎ ቀደምቶቹ ብዙ ጣዖታትን ያመልኩ ነበረ። ልክ የነቢዩ ኢብራሂም አባት ያመልክ እንደነበረው ልጅ ደግሞ ፈጣሪን በነቢይነት ላከውና ነቢዩ ኢብራሂም ማለት ነው ያንን የጣዖት አምልኮት ስርዓት ኮንኖ እንዲያስተምር ተደረገ። አላህ ልጆቹን የልጅ ልጆቹን ሁሉ በአብዛኛው ማለት ነው ሁሉ ሳይሆን በተወሰነም ልክ ቢሆን ነብያት አደረገለት። የነብያቶች መጀመሪያ ዓላማቸውና ግዴታቸው የፈጣሪን ክብር ማስጠበቅ ነው። ሰው ከጣዖታት አምልኮ ርቆ አንድን ፈጣሪ በብቸኝነት ማምለክን ነው። ስለዚህ አዎ ጣዖታት አምልኮ በአጠቃላይ ያስቀጣል፣ የፈጣሪን ቁጣ ያስከትላል፣ የዘላለም የገሃነምን እሳት ያስከትታል፣ ያስዶላል ማለት ነው። እርሶ የተናገሩት ትክክል ነው። ነገር ግን አንድ ነገር ይቀርዎታል። ሰው የተፈጠረው ፈጣሪውን ሊያመልክ በብቸኝነት ሊያመልክ ነው የተፈጠረው። ስለዚህ እርሶም እንደ አንድ ሰው እንደ አንድ አዳም ዘር እንደ አንድ የፈጣሪ ባሪያ የፈጠረውትን አምላክ ልጅ አለው ሳይሉ ወላጅ አለው ሳይሉ ቢጤ አለው ሳይሉ አምሳያ አለው ሳይሉ በሶስትዮሽ ይተነተናል ሳይሉ በብቸኝነት አጥርተው ይገዙት ዘንድ የተፈጠሩበት እስልምና ብቸኛ መፍትሄ ነው። ስለዚህ በአክብሮት ወደ ተፈጠሩበት እምነት ወደ እስልምና እንጠራዎታለን ማለት ነው። አገላለጾ አቀራረቦ ትክክል ነው፣ ፍትሃዊነት ነው። ነገር ግን ለራስ ደግሞ መዳን ዋስትና ያስፈልጋል ማለት ነው። ዝክረ ቃል አይደል ይሄንን አናቱ ላይ ቁጭ አድርጎ ሽቲ ያልብሶ የሆነ ነገር አድርጎ ከዚያ ህዝብ ይላል። እሱ የተሸከመው ይሰማል አይሰማም፣ ያያል አያይም፣ ያዳምጣል አያዳምጥም፣ እጅ እግር አለው የለው፣ እስትንፋስ አለው የለው፣ ምንም ነገር አይንቀሳቀስም፣ በድን ነው።